ሰላም ሰላም እንዴት ናችሁ? ውድ ቻናል ቤተሰቦች እንዴት ነው? ሁሉ ሰላም ነው ወይ? ሳምንቱ እንዴት አለፈ? በዚህ ሳምንት አሪፍ ፕሮግራሞች አሉ። በሳምንቱ አነጋጋሪ የነበሩ አዝናኝና አስተማሪ ነገሮች አሉ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁኝ ሁኑ። ወደ መጀመሪያው ፕሮግራም ነው የምናልፈው። ዝግት ፍምስ ቱርን ምን ያመለክታል? አትሊስት ሙሉ ኢትዮጵያን በመዞር ከአዲስ አበባ ይጀምራል ዝግት ፍምስ ቱራችንን። ኢቨንቱ የሚዘጋጀው የመጀመሪያው አዲስ አበባ ይጀምራል። ከዛ በመቀጠል ሙሉ ኢትዮጵያን ይዞራል። ወጣቶቹ በርቀት በቲቪ መስኮት ብቻ ሳይሆን ማየት ያለባቸው አዶናይ ሁሉም በአዋሳ፣ በድሬዳዋ፣ በደቡብ በተለያዩ ከተማዎች አዲስ አበባ፣ በባህር ዳር፣ ጎንደር እያለን እንቀጥላለን። ይሄ ሁሉ ቦታ እየሄደ አጠገባችሁ ነኝ፣ ድረሱ፣ ለአፍሪካ ኢትዮጵያ እናስጠራል፣ ከአፍሪካም አልፎ ለዓለም እንዘጋጅ በሚል አጠገባቸው ብሎ መልእክት ማስተላለፍ ይፈልጋል። እጅግ በጣም ከገረመኝ ነገር ሰራዊት ፍቅሬ እዚህ የሰግጥ ፈምስ ቱር ውስጥ መግባቱ በጣም አነጋጋሪ ነው ለእኔ የሆነብኝ። በጣም አስገርሞኛል። ምንድን ነው ከኋላ ያለው አጀንዳ? ምን ፈልጎ ነው ይሄ ሰውዬ የሚለው? መቼም በጣም ትልቅ ጥቅም እንዳለው ግልጽ ነው፣ ከገንዘብ ጋር የተያያዘ። ለዛ ነው ሰው ሁሉ እንደዚህ እብድ የሆነው። ማለት አቅሉን ስቶ በዚህ ደረጃ ማንነቱን ዝቅ አድርጎ ጥቅም ነው መሰለኝ፣ ወይም ሌላ አጀንዳ ወይ ሌላ ተልዕኮ አላውቅም። ግን እዚህ ቦታ ላይ መገኘቱ በራሱ በጣም አነጋጋሪ ነው። ምክንያቱም ሰውየው ከዚህ በፊት እኮ እድገት በህብረት የዘመተ ሰው ነው። እድገት በህብረት በደርግ ዘመን ያልነቃውን ያልተማረውን ማይምነትን ከኢትዮጵያ ለማጥፋት ከዘመቱ ወጣቶች መካከል ነው። አሁን ደግሞ ዘመን ጠብቆ ኢትዮጵያ ውስጥ ማይምነትን ለማሰራጨት መንቀሳቀሱ አይጋጭበትም እንዲ ለጭንቅላቱ? በጣም ከባድ ነገር አለ ከጀርባው የሚል ሀሳብ ነው ያለኝ እኔ። ምክንያቱም በዚህ ደረጃ ድርጅቶችም ታዋቂ ሰዎችም እንዴት ነገር ውስጥ ኢንቮልቭ ሊያደርጉ ፈለጉ? እቺን አጋጣሚ ደግሞ ተጠቅመው ዝናቸው የደበዘዘ ሰዎች ዝናቸውን እንደገና ለማድመቅ እቺን አጋጣሚ እየተጠቀሙ አሉ። ከነዚህ መካከል አንዱ ሰለሞን ሹምዬ ነው። ገበያ ኑ ይሁን ገበያ ሂዱ የሚል አንድ ፕሮግራም አለው ዩቲዩብ ላይ ይታወቃል። ይህ ሰውዬ ከዚህ በፊት በቴሌቪዥንም የምናውቀው ነው። እሱ ደግሞ ያለውን ነገር ማንሳት እንችላለን። ከዚህ ጋር ተያይዞ ነገሩን እንዴት እየደገፈ እንዳለ አይ ቲንክ በህይወቱ ወይ የቆጨው ነገር አለ በዩሊንታ ወይም ስግጥ ባለማለት ያጣው አንድ ነገር ያለ ይመስላል። ይሄንን ነገር በጣም ሎጂካል ለማድረግ ሲሞክር ይታያል። ኢቭን ባለቤቱ የሰግጥ ፈምስ ባለቤት እንኳን በሱ ደረጃ ነገሮችን ለማብራራት ወይም ለመረዳት አልሞከረም። እሱ በጣም ፈርዘር ሄዶ ነገሮችን በጣም ሎጂካል ለማድረግ እየሞከረ ነው ያለው። ሰግጥ ፈምስ ለእንትን ድድብ ለምናምን ስግጥ ምናምን ሲል ኮት ተደርጎ አይቼዋለሁ። እና ምንድን ነው ጥፋት ውስጥ ንገረኝ። ኮንቴክስት የሚባል ነገር አለ። ነገሮችን ደደብን የምታውቀው ቃሉን ሌላ ጊዜ ምንም የማያውቅ የሆነ የማይገባው ምናምን ብለህ ሊሆን ይችላል ነው። ያ የዛ ጊዜ አተረጓጎም ነው። ከጄንዚ በፊት የነበሩ ሰዎች የተረዱበት መንገድ ነው። አሁን እሱ የሚያወራበት ኮንቴክስት ምንም አይነት አማርኛ ደደብ ሁኑ የሚለው ተርም ኮንፊደንስ ይኖራችሁ ራሳችሁን ወቁ ወደሚል ተተርጉሞ አያውቅም። በምንም ጭራሽ አያውቅም። እንደዛ ከሆነ ገደል ግቡ ደናደሩ ነው ማለት ነው። እሱ አይደለም። ምንድን ነው ያለው? ጀስት አትስማ ነው። ይሉኝታ እንዳያደናቀፈ የሰዎች ኮሜንት፣ ትችት ምናምን አትስማ። በቃ ለበረከቴ ስግጥ ለምናምን ስግጥ ነው ያለው። አትወቃለ አትመራመራ አውቄ ምን ጠቀም አውቄ ጠንቃቃን ያርገኝ ነው። ብሽቀት አለው። እንዴት አንደርስታንድ አደረገዋለሁ። ግልጽ ነው የሱ ያው ደብዘዝ ያለችውን ስሙን ያው ተረስቶ ብዙ ታዋቂ ሰዎች እየጠፉ እየተረሱ ነው። ምክንያቱም እንደዚህ ትንንሽ ነገር የሚሰሩ ሰዎች ነው በጣም ላይ እየገነኑ የሚታዩት። ስለዚህ ችን አጋጣሚ ተጠቅሞ አለው ለማለት ይመስላል። ምናልባትም አዶናይ መጥቶ እንዲጎበኘውም እንዲያነጋግረውም ፈልጎ ሊሆን ይችላል። ሰለሞን ሹምዬ ስንት ሀገራዊ ጉዳይ አንስቶ ምክክር ሲያደርግ የነበረ በጣም በሳል ንግግሮች በማድረግ ነው የሚታወቀው ከዚህ በፊት። አሁን ግን ይህን ነገር ፍትሐዊ ለማድረግ በጣም እየተጣጣረ ይገኛል። ምን ፈልጎ ነው የሚለው የሱ ሌላ ጥያቄ ነው። ብቻ በግራም በቀኝም የሚቃወሙም የሚደግፉ ሰዎችም ከታዋቂም ሆኑ ከኖርማል ግለሰቦች እየተነሳ ነው ይህንን ሀሳብ። ግን አይጋጭም ወይ ነው? አሁን እነዚህ ሰዎች ቅድም እንዳልኩት በዘመናቸው እነሱ ወጣት በነበሩ ዘመን እድገት በህብረት የሚባል ዘመቻ የዘመቱ ሰዎች ናቸው። 12ኛ ክፍል ሲጨርሱ ማለት በገጠሪቷ ኢትዮጵያ ተልከው ያልተማረውን ማህበረሰብ ፊደል እንዲቆጥር እንዲነቃ ስልጠና ሲሰጡ የነበሩ ሰዎች ናቸው። እና አሁን ደግሞ ተመልሰው እንደዚህ አይነት ደግሞ ማህበረሰብን ሊያደድብ የሚችል ዘመቻ ላይ ለመሳተፍ ግንባር ቀደም ለመሆን
ሲፍጨረጨሩ ማየት በጣም አስገራሚ ነው። ምን ፈልገው ነው እኚህ ሰዎች? አንዳች የጥቅም ኃይል እየጎተታቸው እንደሆነ ግልጽ ነው። ይሄ ምንም ማጠያቂ አይደለም። ሰመረ ማርያው ይሄን በተመለከተ በጣም ቆንጆ ንግግር አድርጓል። እጅግ በጣም ደስ የሚል ራሽናል የሆነ በጣም ቆንጆ አስተማሪ የሆነ ነገር ነው ያነሳው። ግለሰቦችን ስም መጥራት አልፈለገም። ያው ጥሩ ነው፣ ሪዘርቭ ሆኗል፣ አሪፍ ነው። ግን ምንም ጥያቄ የለውም እነዚህን ሰዎች ነው እየተናገረ ያለው። በተለይ ሰራዊት ፍቅሬ ያው ይታወቃል። እሱ ሰውዬ ከጥቅም ጋር በተያያዘ ብዙ ጣጣ አለበት። ከዚህ በፊት ብዙ ነገር ስሙ በብዙ ጉዳይ ይነሳ ነበር። የሆነ ሆኖ ግን ያለ አንዳች ምክንያት ይሄን ነገር መቼም ከልቡ ደግፎ ወይም የሚፈልገው ሀሳብ ነው ወይም ደግሞ ሀሳቡ ለልጆቹ ተግባራዊ ቢያደርጉት ይመቸዋል የሚለውን ብንጠይቀው መልስ ያለው አይመስለኝም። ግን የዚህ ሀሳብ ፊት አውራሪ ሆኗል። ብዙ ሰዎች ተቃውሟቸውን ጽፈዋል፣ እነ ዶክተር በድሉ ዋቅጅራን ጨምሮ። ስለዚህ ለመንግስት ሁሉ ደብዳቤ ተጽፏል፣ አቤቱታ ቀርቧል። ይሄን ነገር በአስቸኳይ እንዲቆምልን፣ ወጣቶቻችንን ትውልድን የሚያጠፋ ሀሳብ ነው። ዞሮ ዞሮ ምንድን ነው ይሄ ሰውዬ አስተሳሰቡ እንደዚህ አይደለም። እስክናውቀው ድረስ እስከዛሬ እስከነበረው ቀጥታ ሰው ቀጥታ እንዲህ ነው ብሎ የተናገረውን ነገር አለቀ፣ ቀጥታ ነው የምትቀበለው። ሌላ ማሽሞንሞኛ አያስፈልግም። በግልጽ ተናግሯል። ድብና ስግጥና ጉዳይ አንድ ሰው ዶክትሬት 7 ዓመት ሄዶ ተምሮ ከዛ ወጥቶ የሚያገኘው ደሞዝ ምን ይጠቅመዋል ለህይወቱ? ከዚህ ሁሉ ይልቅ 2 ቪዲዮ 3 ቪዲዮ ብትሰሩ እናንተ ያ ዶክተር ሊከፈለው ከሚችለው በላይ ገንዘብ ማግኘት ትችላላችሁ ብሎ በተለያየ ቪዲዮቹ ተናግሯል። አጠቃላይ ቪዲዮቹን ጎራ ብለህ ማየት እና መመርመር ከፈለግ አንድም ጠብ የሚል ፍሬ ያለው ትምህርት ወይም ህዝብን ወይ ወጣትን ሊጠቅም የሚችል አንድም ትምህርት የለውም ልጁ የሚያስተላልፈው። በግሉ ተጠቅሟል። ኦፍኮርስ ያ ተጠቅሟል። 3.5 ሚሊዮን መንጋ ተከተለው አልተከተለው እኮ የዛን ሰው እውቀት ወይም ደግሞ ሌቭል ኦፍ አንደርስታንዲንግን የሚያሳይ ጉዳይ አይደለም እኮ። ማህበረሰቡ ያልተለመደ እጅግ ወጣ ያለ ነገር እኮ ብታደርግ አንተም ከዛ በላይ ተከታዮችን ልታገኝ ትችላለህ። ጉዳዩ ያ አይደለም። ተከታይ የመኖር ያለመኖር ጉዳይ ሳይሆን ኮንተንቱ ነው። የሀሳቡ ይዘት ምንድን ነው? ለትውልድ ምን ጥቅም አለው? ህዝብን የሚገነባ በችግር ላይ ሌላ ችግር የሚፈጥር ነገር እንዴት? አሁን እኮ ያለንበት ሁኔታ በመማራችን ትንሽም ቢሆን ፊደል በመቁጠራችን አትሊስት አሁን ያለችበት ደረጃ ኢትዮጵያ እንድትሆን ያደረገው አትሊስት እኮ ያ ነገር ነው። ምናልባት እኮ ስልክ ምን እንደሆነ ማናውቅ ማህበረሰብ ልንሆን እንችል ነበር እኮ ምንም ያልተማረ ማህበረሰብ ቢሆን ኖሮ። ምናልባትም ብዙ ነገሮች ብዙ መሐንዲሶች ላይኖሩ ይችላሉ፣ ድልድዮች ላይሰሩ ይችላሉ፣ ፎቆች፣ ህንፃዎች፣ መንገዶች፣ ምኖች። ስለዚህ መማርን አንተ ራሱ ለማጣጣል የሄድክበት መንገድ የሚገርም ነው። አንተ አልተሳካልህምና በሄድከው መንገድ በትምህርት መንገድ ለሁሉም ሰው ያ ነገር ሆኗል ብለህ እንዴት ታስባለህ? ምክንያቱም በትምህርታቸው ትልቅ ቦታ የደረሱ ሰዎች እኮ አሉ። እነሱ ሰዎች እንደ ማስረጃ እኛም እኮ አለን ተምረን ነው እንዲህ ይሆን ነው እዚህ የደረስ ነው ቢሉ ምን መለሳለህ? ኦፍኮርስ ልክ ነው። ተምረው የትም ያልደረሱ ሰዎች አሉ። ይሄ እኮ ከግል ጥንካሬና ስብዕና ጋር የሚያያዝ ጉዳይ ነው እንጂ ስለተማረ ብቻ አንድ ሰው የሆነ አይነት ሌቭል ላይ ይደርሳል ማለት አይደለም። ስላልተማረም ደግሞ የሆነ ሌቭል ላይ አይደርስም ማለት አይደለም። ያልተማሩ ሰዎችም ከተማሩ ሰዎች በላይ ሊሆኑ ይችላሉ። እንደገና ደግሞ የተማሩ ሰዎች ደግሞ ካልተማሩ ሰዎች በታችም ሊሆኑ ይችላሉ። ምንም ይሄ እኮ ለኢትዮጵያ ብቻ የሆነ ነገር አይደለም፣ የትም ዓለም ላይ ያለ ጉዳይ ነው። ያልተማሩ ሰዎች ሀብታም ሆነው አይተናል። የተማሩ ሰዎች ሀብታምም ድሃም ሆነው አይተናል። አዲስ ነገር የለም በዚህ ጉዳይ። ለፐርሰናል ውድቀታችን ግን ማስረጃ አድርገን የትምህርትን አይረቤነት የትምህርትን አይጠቅሜነት ለህዝብ ለወጣት ማስተላለፍ ተገቢ ነው ብለህ ታስባለህ ብዬ አልገምትም። ከዚህ ውጭ ሌላ አጀንዳ አለ። ያው ፕሮባብሊ ከዚህ ቀደም ያው አንተ በትምህርት መንገድ የሄድክ ሰው ነህ። ስለዚህ ትምህርት ለእኔ መልሶ የከፈለኝ ዋጋ የለም ብልሃል። ስለዚህ በአጠቃላይ ባለህ ሁኔታ ደስተኛ አይደለህም ማለት ነው በሌላ አነጋገር። ስለዚህ አጋጣሚውን ተጠቅመ ሰግጬም ፈምሼም በዚህ አጋጣሚ የሆነ ነገር ካገኘው ብለህ ከሆነ ኢሶኬ ምንም ችግር የለም በዚህ ጉዳይ ግፋበት። ግን ትውልድ እያበላሸ አገር እያጠፋ ባይሆን ጥሩ ነው። አንተ ብዙ ስለ ሀገር የሰራ ብዙ ነገር ሀሳብ ያነሳ ሰው ነህ። በዛ ልክ ተከብሮ መቀመጡ ሞር አሪፍ ይመስለኛል። ትልቅ ሰው እንዳላሳደገው ሰዎች ሆነ ጨዋነት ቤዚክ ድድብና ሮንግ ነው። ስርቆት ሮንግ ነው። ደድቡ ማንንም እንዳሰቡ ስልኬን ከፍቼ እንደልብ ያወራለሁ። ምትናደዱ ምትኖሩ አያገባኝም። እኔ ገንዘቤንና ፌመስነት እንደማያው ማለት ገደል ግቡ ሁላችሁም ማለት ነው። ማህበረሰብ ያፈርሳል።
ሰርቃችሁም ፌመስ መሆን ትችላላችሁ፣ ሀብታም መሆን ትችላላችሁ። ገንዘብ ይመጣል፣ ማጅራት መታችሁም ይመጣል፣ ገላችሁም ይመጣል፣ ይቀጥላል ማለት ነው። ይሄን ከተስማማን ቀጣዮቹ ማምን ችግር አለባቸው ታዲያ? ሁሉም ሰው ፌመስ አይሆንም፣ ማን ተመልካች ሊኖር ነው? ስለዚህ ዋናው መፈመስና ገንዘብ ማግኘት አይደል? አንተ በቲክቶክ ሞክረው፣ እኔ ደግሞ በዝርፊያ ሞክራለሁ ነው ፖይንቱ። መጨረሻው ራስን ከማዳመጥ ከኮንፊደንስ ከምናምን ጋር የሚያገናኘው ታሪክ ስለሌለ እንደዚህ ብላችሁ የምትተረጉሙት ሰዎች እና ልታባብሉት በማር ልትለውሱት የምትሞክሩት ሰዎች ራሱ እረፉ፣ ተደበቁ። እናንተ ትልልቅ ሰዎች ያሉበት ሀገር ነው። በጣም ብዙ ሰው ሪዝኒንግ ያለው የሚያስብ ሀገር ነው። ደድብ ተብለ በማብራሪያ መነገርና ራስን ኢነርጂን ስማ ምናምን ተብለ መበረታታት በጣም የተለያዩ ነገሮች ናቸው። በምንም አይነት አማርኛ ደደብ ሁኑ የሚለው ተርም ኮንፊደንስ ይኖራችሁ ራሳችሁን ወቁ ወደሚል ተተርጉሞ አያውቅም። በምንም ጭራሽ አያውቅም። እንደዛ ከሆነ ገደል ግቡ ደህና ደሩ ነው ማለት ነው። ገደል ግቡ ደህና ደሩ ነው። አሪፍ ነው። በጣም ደስ የሚል ነገር ነው ያነሳው። ያዝናናል። ምርጥ ነው። እንግዲህ ንግግር ሰለሞን ሹምዬ ጋር ብድርስ አሪፍ ነው። ገደል ግቡ ማለት ደህና ደሩ ሊሆን ነው ማለት ነው። ምንድነው ቋንቋ ተደበላለቀብን እንዴ? እንግዲህ የባቢሎን ዘመንን የሚያስታውስ ነው። አካፋ ሲባል ዶማ ነበር ሲሰጡ የነበረው በባቢሎን ዘመን። ስለዚህ ድድብና ኮንሰፕቱ ሌላ ነው የሚል ማብራሪያ መስጠት ከዚህ ላይ ይቻላል። እኔ ልክ ነው ሰሚ ያለው ደህና ደሩ ገደል ግቡ ሊሆን ነው ማለት ነው። ይሄ ልጅ እንግዲህ ደህና ደሩ ገደል ግቡ ቢል አይ አይደለም ግድ የለም ደህና ደሩ ነው ያለው ነው ልትሉ ነው። እንደዛ እንደማለት ነው። ድድብናን ለማብራራት የሄዳችሁበት መንገድ። ለዛሬ የነበረኝ ፕሮግራም ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ኔክስት በሌላ አሪፍ ቪዲዮ እመጣለሁ። እስከዛው ድረስ መልካም ተመኘው። ባባይ